600 እሺ ይሄንን ጨምርበት 1800 እሺ ጨምርበት 2000 አያሳፍረኝም ብዬ ብናገር አንገት የማያስደፋኝ እግዚአብሔር ብቻ ነው። ደሞዜን ልወስድ ነው የመጣሁት። የምን ደሞዝ? መች ሰርተሽ 30 ቀን ሙሉ መች መጣሽ? መስዋዕት አልችልም መስዋዕት አልችልም ዩቲዩብ ላይ ሲለቀቅ ይሰፋል። ሚኒስትሩ ጫይጫሉ ሰላም ቤተሰብ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እንደተለመደው እንግዲህ እናንተን ያዝናናሉ፣ ያስቃሉ፣ ያስተምራሉ ያልናቸውን ቪዲዮዎች ሰብሰብ አድርገን በዛሬው ቪዲዮ ደግሞ ተከስተናል። እንግዲህ እንደተለመደው በፍቅር አጀብ አድርጉን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሞራል እንዲሆነን ሐሳብ አስተያየታችሁን ደግሞ ኮሜንት ላይ መስጠታችሁን እንዳትረሱ። ወዳችኋለሁ። ወደ ቪዲዮ 2005 ነው የሚገዛ ታውቁታላችሁ። የዘይትን ውድነት ታውቁታላችሁ። ግን እየደፋሁት ነው ይኸው እንደዚህ እየደፋሁት በምን ምክንያት እንደምደፋው ልንገራችሁ። ቆይማ ላሳያችሁ ነው የምላችሁ። ይኸው እየደፋሁት ነው፣ ማርያምን እየደፋሁት ነው። ጭራ ነገር ነው ያየሁት። ኢየሱስ ታያችኋለች እቺ እዚህ ምን ይታያል? ጎዳና በጣም ዛሬ በጣም የከፈኝ አይጥ ገባው በዚህ ባፉ አይጥ ገባው 2000 ምናምን ብር አከሰረችኝ ካሰርጎ አሁን ይሄ በምን ነው የሚታይ? በምን ይታይልኝ? ይሄ ስማ እንግዲህ እንዳያችሁት ነው ዘይት ውስጥ አይጥ ገብቶ እኔ እንደዚህ አጋጥሞኝ አያውቅም። አፉም ጠባብ ስለሆነ አልገባትም። ግን ብዙ ሰው ዘይት ዋጋው ውድ ስለሆነ ክዳኑ ላይ ጠንቀቅ ይላል። እንግዲህ ይሄ ወንድማችን የክዳን መዘናጋት አጋጥሞታል። እንግዲህ አጀብ አድርኩት ማለት ይከብደኛል። እኔ አላልኩም። ዓለም ሁሉ ይስማ ኢየሱስ ያድናል። መዳን በሌላ በማንም የለም በኢየሱስ ብቻ ነው። ጆሮ ያለው ይስማ ኢየሱስ ያድናል። እኛ ጴንጤዎች ነን። ጴንጤ የሆናችሁ ደስ ይበላችሁ። ኢየሱስ ዛሬም ነገም ለዘላለም ይወዳችኋል። ሌላ አዳኝ የለም። በኢየሱስ ነው የምትድኑት። ኢየሱስ ያድናል። አሜን። ኢየሱስ ያድናል። ዛሬም ነገም ወደፊትም ሁሌም ኢየሱስ ያድናል። ሰሞኑን የዚህ ልጅ ቪዲዮ ቫይራል ሆኗል። ቻሌንጅ እንደሆነ በኢየሱስ ፊት ሲያቃጥለው በጌታ በኢየሱስ ፊት ተቃጠለ። ስንትናክል እንደሚለበልብ የጋለ ብረት ህይወት እንዲህ ነው። ሁላችንንም በተለያየ የጋለ ብረት እየፈተነች ነው ህይወት። ግን እግዚአብሔር መጨረሻችንን እንደዚህ አስተካክሎ ያስገባል። ተፈትነን ብቻ አንቀር። በስተመጨረሻ እንደዚህ ተስተካክሎ እንደገባለት የተጣጣበው ሁሉ እንደሚዘረጋለት ኢየሱስ እግዚአብሔር መጨረሻችንን እንደዚህ ያስተካክሎ የተጣጣፈ የማይፈታ የመሰለ ውሉ የጠፋበትን ነገር መፍቻው የጠፋበትን ህይወታችንን መስመር እግዚአብሔር እንደዚህ ፈቶ በመስመር ያስገባልን። ለመኖር አየር እንደሚያስፈልገን ሁሉ ወደ ገነት ለመግባት የኢየሱስ እጅ ያስፈልገናል። አሜን ነው። አሜን ነው። በድጋሚ አሜን። እግዚአብሔር የሲዝን አምላክ ህይወታችሁ፣ ምልልሳችሁ፣ ኑሯችሁ አሁን እንዳላችሁበት ብቻ አይቀጥልም። እግዚአብሔር መጥቶ ነገሮችን የሚቀይርበት ጊዜ አለ። መጽሐፍ ሲናገር እግዚአብሔር ሁሉን በጊዜው ውብ አድርጎ ሰራው ይላል። እንዲህ እንደደከመን ጥያቄ ብቻ እንዳቀረብን እንዳንኳኳን ብቻ አንቀር፣ እንዳለቀስን መዘባበቻ እንደሆነ እግዚአብሔር መቼ ነው መጥተህ የምትጎበኘን እንዳልን እንደዚሁ እድሜያችን ያልቅ። እግዚአብሔር በሲዝኑ መጥቶ እንባችንን የሚያብስበት ያለብንን ረሃብ የሚያጠግብበት እግዚአብሔር በእውነት ይህንን በእነዚህ ሰዎች ህይወት አደረገ የሚባልን ጉብኝት ህይወታችን ላይ የሚያመጣበት ሞመንት አለ። አሁን የምናልፍበት የትኛውም ነገር ለዛ ሬዲ እንዲሆን ትከሻችንን ማስፊያ እንጂ የኛ ሪያሊቲ አይደለም። 2019 በተለይ በቃ እግዚአብሔር ከሲዝናችን ጋር
እውነት ለኛ ከሆነው ነገር ጋር የምንገናኝበት ማልቀሳችን፣ ሐዘናችን፣ ችግራችን በቃ ውጣ ውረድ የተሰቃየንበት ጊዜ እግዚአብሔር ሆይ ብለን በፊቱ ያነባንበት እንባ እያንዳንዱን እግዚአብሔር በቃ እንዲህ እንኩ እያለ የሚሰጠን ዓመት ያድርግልን። የእውነት በጣም ተፈተነናል፣ በጣም አልቅሰናል። እግዚአብሔር የካሳ ዘመን ያድርግልን። 2019 እግዚአብሔር የካሳ ዘመን አድርግልን። የእውነት በቃ እርዳን፣ እግዚአብሔር እርዳን። በቃ ጸሎታችንን አብስ፣ እንባችንን ጥረግልን። እግዚአብሔር የማንም እንባ ባለዕዳ አይደለም። ብዙዎቻችን ጮኸናል፣ አልቅሰናል። እግዚአብሔር ሆይ ድረስልን፣ በቃችሁ በለን። አያሳፍረኝም ብዬ ብናገር አንገት የማያስደፋኝ እግዚአብሔር ብቻ ነው። በተለይ ለኔ እግዚአብሔር አባቴ ነው። እግዚአብሔር አባቴ ነው። ለኔ አባቴ ነው። እግዚአብሔር አያሳፍርም፣ አንገት አያስደፋም። እግዚአብሔር ታሪክን ይቀይራል። ያልነበረ ነገር ወደ መኖር ያመጣል። ሁን ሲል ይሆንለታል። እግዚአብሔር አንገት አያስደፋም። በተለይ ላንቺ፣ በተለይ ላንተ ይህን ቪዲዮ ለምታይ ላይክ ሼር ያደርጋችሁ ደግሞ ኮሜንትም እንዲሁም ሰብስክራይብ ያደረጋችሁ ዝም ብላችሁ አረሽ ከዚህ በፊት የሰራሽውን ስራ አይቼዋለሁ። በጣም ነው የወደድኩት። በወር 50 ሺህ ብር ከፍልሻለሁ። አንድ ቀን በቀረሽ ቁጥር ግን 1 ሺህ ብር ቆርጥብሻለሁ ማለት ነው። ትስማሚያለሽ? እስማማለሁ። ኦልራይት። በደንብ ጭንቅላቷን የምትጠቀመው ሴት ሰራተኛ እንዴት አልከችልሽ? እሺ አጅሪት ደሞዜን ልወስድ ነው የመጣሁት። የምን ደሞዝ? አንድ ወር ሙሉ ቀሰመት። አንድ ቀን ከቀረሽ 1 ሺህ ብር ቆርጥብሻለሁ ነው ያልከኝ አይደለ? ስለዚህ 30 ቀን የቀረውት 30 ሺህ ብር ትቆርጥብኛለህ። 20 ሺህ ብር ይስጠኝ። 20 ሺህ ብር ደሞዜ? አዎ ብሬን። ወይኔ ጉዴ! እንዴ ይቻላል እንዴ? ይቻላል? ይኸውላችሁ ደህና ናችሁ? አሁን እዚህ ጋር 3 ሳህን አለ አይደለ? ይሄ ግሪኑ መሀለኛ እኔ ነው፣ ይሄኛው ደግሞ አንቺ ነው። ከዛ በኋላ እንጸልያለን። ውስጡ ባዶ ነው ባዶ ነው። ይኸውላችሁ እንደዚህ ይሄ ውስጡ ምንም የለው ባዶ ነው። እንደዚህ የደፋሁት። ከዛ ግን እንጸልይና የምንወደው የሚጣፍጥ ነገር ውስጡ እንዲኖር እንጸልያለን ለእግዚአብሔር። ከዛ በኋላ የሁላችንም ይኖረዋል ወይስ የፌማ ብቻ ነው የሚኖረው ወይስ ያንቺ ብቻ ነው የሚኖረው የሚለውን እና ወይስ እኔ ብቻ ነው የሚሆነው የሚለውን እናያለን ማለት ነው። ተዘጋጃችሁ? አዎ። ጸልዩ። እግዚአብሔር ሆይ እኛ ከምግብ ስጠን ፕሊዝ። እግዚአብሔር እኛ ከምግብ ስጠን ፕሊዝ። እግዚአብሔር እንደምወድህ ናምን ስለዛ ምግብ ስጠን ፕሊዝ። ፕሊዝ እግዚአብሔር ሆይ ነገር እንድታመጣለን። ምግብ ነው የምትፈልጉት ወይስ ጣፋጭ ነገር ነው የምትፈልጉት? የምትፈልጉትን ንገሩታ። ጣፋጭ ነው የምፈልገው። ምግብ አትፈልጊም? አንቺስ? ጣፋጭ ነው የምትፈልጊው? እኔም ጣፋጭ ነው የምፈልገው። እኔም ጣፋጭ ነገር ወዳለሁ። ስለዚህ እኔም እግዚአብሔርዬ ለእኔም ስጠኝ ጣፋጭ ነገር። አሁን እናየዋለን ማለት ነው። እሺ መጀመሪያ ማን ይክፈት? እኔ። ኦኬ ክፈች። እሺ እሺ። አሁን ደግሞ ዜማ ቀጥይ። ባዶ እግዚአብሔር ሰማን። ከጃጃል ጉባ ብር ይላል።
ግን ምንም የለውም ነበር ለእናንተ እዚህ ልጅነት የዋህነት እንደ ልጆች የዋህ ብለን አታ ተሳስቤ ያየሁት እኮ ከማን ጋር ልዋጋ ይላል። ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ያለፈው ነው። መቼ ነው ያለቀው? ገና እኮ ትኩስ ነው። 2 ዓመት ሆነው አይደል? ምኑ ነው 2 ዓመት? ያ ቤት ባዶ ከሆነ ነው ወይንስ ያቺ እናት ደጅ ላይ ተቀምጣ መጠበቅ ከጀመረች ነው? ከመች ጀምሮ ነው መቁጠር የጀመርሽው? ጓደኛዬን ከቀበርኩት በኋላ ነው ወይንስ እልፍ ሆነን እንዳላረስን ዛሬ ሞፈርም ቀንበርም ሆኜ ማረስ ከጀመርን በኋላ ነው? ስለዚህ ጦርነቱን አትሄድም? አልሄድም። ጥለሽኝ ወዴት ነው? እኔ ፈሪ ወንድ አልወድም። ጦርነት አልገባም አልኩ እንጂ መች ፈሪ ሆንኩ? ሁሉም ሰው ወደ ሞት እየሄደ አንተ ፈሪ ባትሆን አልሄድም አትልም ነበር? እቺ ሀገር ሟች መቻጣች ሚኖርላት እንጂ ተኳሽ መቻጣች የሚያርስላት እንጂ መሬት መች ጠፋ ፍቅር እንጂ ከማጋር ልማዘዝ ከማጋር ልጋደል። ትላንትና ያየሁት እኮ አማቼን ገድየው ያንን ጤፍ ቡና ማርና ሙዝ የሚያመጣልኝን ወንድሜን ገድየው አታ ተሳስቤ ያየሁት እኮ ከማጋር ልዋጋ። አታገኘኝም። ሂጂ ማጣት ብርቅ አይደለም። አታየኝም እንዴ ስንቱን አጥቼ ብቻዬን ቆሜ? አንቺን ብቻ ሳይሆን እንዳንቺ አይነቱን ለማጣት እኔም ህዝቤም ዝግጁ ነን። ለ80 ዓመት አዛውንት ብለን እኛ ወጣቶች አንሞትም። እድሜው ያልሰጠውን ሰላም ኬት ሊሰጠን ነው እንሙት ሚለን? ሂጂ አንቺን ተከትሎ ጦርነቱ የሚሄድ ዘር ተዘርቶ እንጂ ተጋድለን አይበቅልም። ፈጣሪ በቃ ይበል። ፈጣሪ ታረቀን። የኃጢአታችን መብዛት ነው ግን ይሁሉ መቼም ጊዜው ከፍቷል የታወቀ ነው። እንግዲህ ለጠላትም ለወዳጅም መታጠቅ ግድ ይላል። ትጥቄ ላሹፋችሁ ወሳኝ ነገር ይላል እግዚአብሔር ቃል። ጠላትን ድባቅ መንሻ ህይወት መንገድ ማያ መመልከቻ እግዚአብሔርን ፍቅር የምናይበት ነገር ነው። ሁላችሁም ያዙ ትላለሁ። ይመቻችሁ። ይመችክ። ደሞዜ ግን አመጣም። ደሞዜ እህል አንበላም። ደሞዝ እስኪመጣ ከሱቅ እናምጣ። እሺ። አረ የተበደርከኝን ብር ክፈለኝ ተው። ደሞዜ እየመጣ ነው ቀርቧልና ሲመጣ እሰጥሃለሁ። ችግር የለም። አንተ ለምን ወደሱ አትሄድም? እንደሱ አይሆንማ አሰራሩ። እስኪመጣ መጠበቅ ነው። ቀርቧል። ደሞዜ ገብቷል። ብድር ይከፈላል፣ እንበላለን፣ እንጠጣለን። እኔ ደሞዜ ይሄ ነው እንግዲህ አሁን ላይ ያለንበት የደሞዝና የኑሮ ሁኔታ እንደዚህ ነው። ልክ ደሞዙ ሲመጣ የቤት ኪራይ ሲከፈል እዳ የሱቅ እዳ ሲከፈል አለቀ። ከዛ ቀጣይ ደሞዝ መቼ ነው? ገና ሩቅ ወ30 ቀን በሙሉ። አይ ደሞዝና ኑሮ ልዩነታችን ይገርም ነገር ግን እባብ የማየት አቅሙ በጣም ደካማ ነው። ሁለተኛ እባብ የአይን ሽፋን የለውም። ይሄ አንተ ስትተኛ እንዲህ ብለን የምትተኛው እባብ ሲተኛ ይሄ ከሌለው እንዴት ነው የሚተኛው? ይሄ ሽፋን የለውም። ይሄ አፍጥጦ ነው የሚተኛው ማለት ነው። የማየት አቅሙ ደካማ ነው። የአይን ሽፋን የለውም። በጣም የሚገርም እባብ ደንቆሮ ነው፣ ጆሮ የለውም። ከየትኛው ፍጥረት በላይ ግን አካባቢውን ሴንስ የሚያደርግ ፍጥረት እባብ። የሚገርምህ እባብ ጆሮ የለውም፣ ደንቆሮ ነው። የአይን ሽፋን የለውም፣ ፈጣጣ ነው። የማየት አቅሙ ደካማ ነው። እጅ የለውም፣ እግር የለውም። በጣም የሚገርምህ ዛፍ ላይ ይወጣል፣ ውሃ ውስጥ ይዋኛል፣ አየር ላይ ይበራል። እጅ ሳይኖረው እግር ሳይኖረው ዛፍ ላይ ይወጣል፣ አየር ላይ ይበራል፣ ውሃ ውስጥ ይዋኛል። ናሽናል ጂኦግራፊ ጋር ሂድና እባብ ውሃ ውስጥ ሲዋኝ ይኸው በየትኛውም ሁኔታ ይኖራል። የሌለው ነገር ለሱ እንቅፋት አይደለም። ማጣቱን እንደ ጉድ ኦፖርቹኒቲ ነው የሚጠቀመው። ችግሩ አይደለም ለሱ የሌለው ነገር። የኃይል ሴንተሩን ስለሚያውቅ ቶሎ ቶሎ ኢንቨስትመንት ይላል። ምንድነው የሌለ? እንደ እባብ ልብ አሁን ማለት በሌለህ ነገር ምክንያት ተስፋ ቆርጠህ ተንቆጣቅቶ አትቀመጥ። ዲሼብላ መሄድ አትችልም፣ መስማት አትችልም፣ መናገር አትችልም። ወይስ የሆነ ነገር ኢኮኖሚ የለህም፣ ቤተሰብ የለህም፣ ዘመድ የለህም፣ የሆነ ነገር አንድ ነገር ላይ ለመውጣት የሚያስችል ድጋፍ ሊሰጥ የሚችል ነገር የለህም። ኢየሱስ እንደዚህ ያለ እነዚህ ነገሮች ሁሉ የሌለው እባብ ልባም ነው። እሱን ይሁን
አንድ ነገር ዛፍ ላይ የሚወጣው በእግሩ ሳይሆን በልቡ ነው። ልብ ካለ ይበቃል። ልብ የለውም። ስማ ነገር ሰው ትልቅ ቦታ ላይ የሚመጣው በእግሩና በእጁ አይደለም የሚወጣው፣ በልቡ ነው ሰው የሚወጣው። የምትይዝበት እጅ የምትረግጥበት እግር ባይኖርህ፣ የምትደገፍበት ነገር ባይኖርህ፣ ስለሌለ ነገር ምክንያት እያለቀስክ የሌለውን ነገር ለመሙላት አይደለም ጥረት የሚያደርገው፣ የሌለውን ነገር ለማምጣት አይደለም የሚያጉረመርመው፣ የሌለውን ነገር ፍለጋ አይደለም ጊዜ የሚያባክነው። አንድ ነገር ያውቃል፣ የሌሉ ነገሮች በጣም ሌሎቹ ፍጥረታቶች ሁሉ ያላቸው፣ እሱ የሌለው ነገር ይበዛል። ቃሉ ይላል አይደል? እንደ እባብ ልባም ሁን፣ እንደ እርግብ ደግሞ የዋህ መሆን ያለበት ቦታ ላይ እርግብ እንደ እርግብ የዋህ ሁን ይላል። እግዚአብሔር ማስተዋል ይስጥ። ዶክተር ቀዶ ጥገናውን ጨረስከው እንዴ? አይ ከሁዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያረኩ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ አንተ የሚወጋው ሰው ማደንዘዣ ማለት ነው። ስቀደው ፌንት በላ ምንድን ነው? ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምኑ መቅደዱ? የተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ ያሬዶ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንደ በመድኃኒት የሚጠፋ ነገር ነው እንደ ቀዶ ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድጸጸት አታርገኝ፣ እንድጸጸት። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱን አይተህ ነው እንደምትሰፋው? ቀዶ አይተህ ነው የሰፋው? የቀደድከው እና ሰፋው ነው ምን በገምቼም አልቀደውም። እያየሁኝ ምንድን ነው ያልከኝ? ሰፈር ከምንቀመጥ ሰፈር ከምንቀመጥ መስዋዕት አልችልም። መስዋዕት አልችልም። ዩቲዩብ ላይ ሲለቀቅ ይሰፋል። ሚኒስትሩ ጨርጨሩ ነው ራስን ነጻ። በቃ እኔ በምችለው እችላለሁ ነው። ካልቻልኩኝ አልችልም። መስዋዕት ሰውዬው እሺ፣ ዩቲዩብ ላይ ልቀቁለት ቶሎ በሉ። ስፌቱ ሰውዬው ሳይሞት እንዴ አሰፋፉንም ልቀቁ እንጂ አቀዳደዱን የለቀቃችሁት ኢላ ችግር ውስጥ ገብቷል። ሻበር ተዋጊ በተሰለፈበት ሁሉ ድል አድራጊ ልጆቹም ታዳጊ ይህ ፍጥረት ካላንተ ማናት? ያና በቀር ሌላ ያውቅም ዘመራላንተ ክብር ስለቸኛ የለም ደግነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምለው ከምስጋና ሌላ አንደበቴ ከምስጋና ሌላ ያውቅም ይዘምራል ላንተ ክብር ሰለቸኛ። አብረን እናመልክ እስኪ። እሺ ወይኔ ጁጂ እንዴት ነው? 600 800 1000 ይሄ ሳውን ሲጨምርበት እንት ይሆናል 1600። እሺ ይሄንን ሲጨምርበት 1800። ይሄ ሲጨምርበት 2000 2400። እሺ 1 2 3 ይሄን ሲጨምርበትስ 1200 ነው። 2400 ነው። እሺ 2400 ከዛ አንድ ላይ 3000 ነው ማለት አይደለም። ዘጠኝ ነይ ያራደስ አንቺ ትንሽ ወደድክም ጠላህም አልወደድክም ኢየሱስ የሚለውን ስም የሰማነው ጴንጤ ከመጣ በኋላ ተደብቆ ነበር። ጭቆና ነበረበት ኢየሱስ የሚለው ስም። ወይኔ ጴንጤዎች ተባረኩ፣ ጸጋ ይብዛላችሁ። አሜን አሜን። ኢየሱስ ስም ከፍ አለ በጴንጤ። ደስተኛ ነሽ ግን እንደዚህ የተገጠመ ዩኒብራም ነው ገጠመላት ረጅም አይላይነር ታደርጊ ያምሮሻል። ደስተኛ ነሽ ግን ፀጉርሽን በርን አድርገሽ ታደርጊ በጣም ነው። ደስተኛ ነሽ ግን ማርያምን ዝጋ በትልቁ ስማችን ታንጠሩ በትልቁ ሳምቻት። ደስተኛ ነሽ ግን መስታሽ ቢኖር አለሽ ግን እንድትጨምሪበት ደግሞ በሉ
ጨምሩት። ደስተኛ ነሽ ግን ደስተኛ ነሽ ግን ለምትስበላሽ ነው ማን ነው ደስተኛ ነሽ ጨዋታ ደስተኛ ነሽ ግን ተቆራሻል ደው ታረጣጣ የታባቱ ደስተኛ ነሽ ግን ማሻ እንዲገባ ደስተኛ ነሽ ግን ግንባርሽ ደግሞ የሚሸረሸር ደስተኛ ነሽ ግን ብለሽ ብዙ ብለሽ ይኖርሽ ወይ ጉድ ወይ ደስተኛ ነሽ ጨዋታ አሁን ምን ይችላል አይደል ደስ ትሉኛላችሁ ግን ሰብስክራይብ እና ላይክ ሼር እያደረጋችሁ ብታዩ በጣም ደስ ትሉኛላችሁ። እሺ ሰላም። በወር ለልጆች ስንት ብር ነው የምሰጣቸው? ለቀዩ ነው ለጥቁሯ? ለቀዩ። ለቀዩ 10 ሺህ ብር ነው የምሰጣት በወር። እሺ ለጥቁሯስ? ለጥቁሯም ያው 10 ሺህ ብር ነው የምሰጣት። እሺ በወር ስንት ልብስ ትገዛላችሁ? ለቀዩ ነው ለጥቁሯ? ለቀዩ። ለቀዩ ብዙ ጊዜ ነጭ ልብስ ነው የምገዛላት። እሺ ለጥቁሯስ? ለጥቁሯም ያው ነጭ ልብስ ነው የምገዛላት። እና ለምን ሁለቱም እኩል የምታደርግላችሁ ከሆነ ለምንድን ነው ቀዩዋ ጥቁሯ የምትለው? ቀዩዋ የኔ ልጅ ስለሆነች ነው። እሺ ጥቁሯስ? ጥቁሯም ያው የኔ ልጅ ነው። በስመ አዛ ፒፕል